ትልቆቹ እንዲህ ነው እኮ ሲሉኝ በጣም በቃ መጨናነቅ ጀመርኩኝ። እናቴ በቂ የሆነ ነገር የላትም እና እናታችን ጠላና አረቄ ሽጣ ነው ያሳደገችን አውዬ እውነት ለመናገር ማለት ነው። እና ከዛ እህቴ ሰው ቤት ትሰራ ነበርና እህቴ የሚገርምሽ አውዬ በወር የምትሰራውን ደሞዝ ለኔ ለልጆቹ ከተማ ስላደጉ የሚፈልጉት ነገር ስላለ ለኔ ሳትል አውዬ እህቴ አካለ ጉዳተኛ ነች። እንደዛ ሰው ቤት ሱቅ እየሰራች የእውነት ነው የምልሽ 1 ብር ሳትቀንስ 2500 ብር እሷ ትወስዳለች። 3500 ብር እሱ ተቆራጭ ያደርግልኛል ማለት ነው። ለልጆቼ በእንደዛ አይነት ሁኔታ መኖር ጀመርኩኝ። ከዛ እንደ አዲስ በቃ መቋቋም ጀመርኩ። እንደ አዲስ ወደ ማንነቴ መመለስ ጀመርኩ። አውዬ ብዙ ነገር ሆንኩ። በጣም በቃ ከሰውነት ጎዳና ወጣ። ያንን ያደረገው ምንድነው? መጀመሪያ እኔ ያለማሰቤ መጀመሪያ ላይ እኔ ቆም ብዬ ያለማሰቤ ያለማስተዋሌ ነው ያንን ነገር ያደረገኝና በጣም ተጎዳው ፊዚካሊ አውዬ ብዙ ነው HIV ያዛት እስከሚሉኝ ደረጃ ማለት ነው። በጣም ከስቼ እኔ ግን የልጆቼ ጉዳይ ነው እንደዚህ ያደረገኝ ማለት ነው። ማለት አስባለሁ ልጆቼ ከከተማ ወደ ገጠር አስቢት ወልደው ያደጉ ልጆቼ ከተማ ነው ትምህርት የጀመሩት ከተማ ላይ ነው። በቃ ያ ነገር ስለ ልጆቼ በጣም በቃ የኔ ችግር ነው ልጆቼን እዚህ ደረጃ ያደረሰው የሚል ብዙ ዋጋ አስከፍሎኛል አውዬና እግዚአብሔር ይመስገን። ከዛም ልጆቼ በጣም አስተዋይ ናቸው። መንታዎቹ በጣም በቃ ጥሩ እንትን አላቸው። እና ሲከፋኝ የሆነ ነገር ሲሆን አይዞሽ እናታችን በቃ ያልፋል እኮ አይዞሽ እንዲሁ ነገር ራሱ ሲሉ አብዬ ሲኖር ባሏ መጥቷል ደግሞ እንትን ባልሽ ትቶቃለ እንዴ ይኖረዋል አብዬ ማን ነው ስሙ? ተመስገን የቲክቶክ ስሙ ጋይስ እሱ አይሆንም ዝም ብሎ ይሆናል። አቴንሽን ሲካል እና አብዬ በእንደዛ አይነት ሁኔታ ነገሮች አንተናሉ። ከዛም በኋላ ልጆቹን እንዲጠይቅ ራሱ አብዬ ፍርድ ቤት ፈረደለት። ማለት በሳምንት ሄደክ ልጆችክን ማየት ትችላለህ እንትን የሚል እንኳን ከሆነ አንተ ወስደክ ራስ ጋር እንትን ብለህ መመለስ ትችላለህ እሑድና ቅዳሜ ብሎ ፍርድ ቤት ፈቀደ። በቃ ልጆችን መጠየቅ ባለብህ ሰዓት አልከለክልህም፣ ልጆችን መጠየቅ ትችላለህ ካልኩት አውዬ 7 ወር ነው 8 ወር ድረስ ልጆቼ ምን ላይ ናቸው? ትምህርት ቤት እንኳን ይብን መስከረም ላይ ሳስመዘግባቸው ብዙ ነገር እንትን ብዬ ብዙ ሰውን ላላኩበት አውዬ ቢያንስ ቦርሳ እንኳን የሆነ ነገር እንዲዶጉም ብዬ ብዙ ነገር ጠየቅኩት። ፈቃደኛ አልሆነም። ይብን ጓደኞቹ እንኳን ሲያናግሩት ምንድነው የሚል ጎዳና ቢወድቁ የቱ ጋር መተኛት እንዳለባቸው ያውቃሉ አይነት መልስ ለጓደኞቹ ሰጠ ማለት ነው አውዬ። ከዛ እሱ በቃ ለልጆቹ እንዲህ አይነት ሀሳብ የሚያስብ ሰው ገኒ በቃ አንቺ ራስሽን እንትን ብትይ ጥሩ ነው ብሎ ጓደኛው መልስ ሲሰጠኝ እሺ ብዬ ተውኩኝ። ከዛ መጨረሻ እኔ በቃ ያለውን ነገር በሙሉ እያስተካከልኩ እንትን አልኩ። መጨረሻ እውነት እሱ ሳይፈልግ ደውዬ አንድ ቀን ትንሹን ልጅ አገናኘሁት ማለት ነው። ደውዬ ትንሹ ልጅ አገናኘሁት። አወራ ምናምን ነገር በቃ ወንድሞ ትንሹን ሲያወራ ወንድሞችክስ ምናምን ብሎ አወራው። ከዛም በኋላም በቃ ለምን እንዲህ ታደርጋለህ? ከኔ ጋር እንትን ብትል ልጆችክን እኮ ማግኘት ትችላለህ። ኢቭን እንኳን አልኩት እኔ ቢያንስ እንደው አልተማርኩም፣ አንተ ግን ከኔ ተምረካል። ግን አልኩት እንደ ተማረ ሰውና እንደ ህግ ሰው በእኔና በአንተ መሀል ያለው ጸብ በእኔና አንተ ነው። ግን እነዚህ ልጆች አልኩት በእኔ አንተ ስለ ልጆቹ ጉዳይ ይመለከታል። ልጆቼ እንዴት ሆኑ ምን ላይ ናቸው ብለክ እኮ ደውለክ ስለ ልጆቻችን መነጋገር አለብን። ተው ተመስገን እንደዚህ አታድርግ ብዬ እንትን አልኩት። 18 ዓመት ሲሞላቸው እነሱ የአባትነት መብታቸው። ሰሞኑን ደግሞ የኔ ጉዳይ በጣም ቲክቶክን ስክሮል ስታደርጉ ይሄንን ፊት አስመትቼዋለሁ። በተናገርኩት ነገር በቃ ኑ ተጠቀሙ። አሁን የተስፋዬ ቤት አሪፍ ነው ብላችሁ ታችሁ ተጠቀሙ። እህቶቼ ወንድሞቼ፣ የኢትዮጵያ እናቶችና የኢትዮጵያ አባቶች ብቻ ጌም የሚጫወቱበትን ነገር አዘጋጅቻለሁ። እነሱስ ዶላር ቢያገኙ አባባል እነዚህ ዶላር የሚያገኙት አባቶቻችን ታሪክ እየነገሩን ያላሳለፉትን እየመከሩን ስሙዝ የሆነ ንግግር እየተጫወትን እየሳቅን ለነሱም ጌም ተጫውተው $20 እና $30 ቢቀምሱት እርስ በርስ የሚጫወቱበት ለቡናቸው አሉ። አንዳንድ ሰዎች
አሉ አንዳንድ ሰዎች የሚበጠረቁ እናውቃለን ባዮች ምንም የማያውቁ አሉ አንዳንድ ሰዎች ሐሳባቸው ክፉ ስራቸው መዋሸት የሚሰራ ሰውን ስም ለማበላሸት አሉ አንዳንድ ሰዎች ተንኮለኛ ፍጥሮች ወይ ሰርተው አይሰሩ ሰው ሲለወጥ ሲያዩ አይናቸው ደም ለብሶ የሚንጨረጨሩ አሉ አንዳንድ ሰዎች በአዲስ የተሰሩ በሳቅ በፈገግታ ገድለው የሚቀብሩ አሉ አንዳንድ ሰዎች በሰው ውድቀት በጣም በደስታ የሚረኩ ቅናት አውሯቸው በየደረሱበት ጥላቻ የሚሰብኩ አሉ አስመሳዮች ገድለው የሚያለቅሱ ያዘኑ ለመምሰል ጥቁር የሚለብሱ ሀቢባ ግን ሀውነት ግን ሀውዬ ግን በፍጹም አትዋሽም እውነትን ላታመልጥ እውነትን አትሸሽም ጨዋ የጨዋ ልጅ አመል የታደለች የማትንቀዠቀዥ እርግጥ ስክን ያለች ጨዋ ያሳደጋት ስነ ምግባር ያላት አስተውሎ ጉዞን ሲፈጥራት ያደላት ሀዊዬ ግን እንከን የሌለባት በምግባሯ ጥሩ ክብሯን የምትጠብቅ ጽድት ያለች ኩሩ ለብልጭልጭ ነገር ከቶም አትበገር ለምቀኞች ሴራ ከቶም አትበገር ለሰው ቅን አሳቢ ሩህ ገራገር ሀዊዬ ግን ባላት ተደስታ ባላት አመስግና በባልንጀሮቿ ፈጽሞ ማትቀና በፍጹም እማታክ ያልበላትን ስፍራ ሰለማንም ምንም ክፉ ማታወራ ለማስመሰል ሳይሆን ከልቧ የምትሰራ ሀዊዬ ግን ስራዋን የምትወድ እንደ ንብ ታታሪ ዘር እምነት እማትለይ ሁሉንም አክባሪ ሁሉንም አፍቃሪ ደግነት ቀለቧ ሁሌም መልካም ሰሪ ካዘኑት ጋር አዛኝ ከሳቁት ጋር ሳቂ ፍቅርን የታደለች የሰው ልክ አዋቂ ተባረኪልኝ ከፍ ካልሽው በላይ ከፍ በይልኝ እንወድሻለን ልጄ ምንጊዜም ከጎንሽ ነን። ውሸታምን ጋብዘናል መረጃ ለሌላቸው ሰዎች መረጃ ሳይኖራቸው የሰው ስም ለሚያጠፉ ጨዋ መሳዮችን መርዛቸውን አስተፍተን ትክክለኛ ማንነታቸውን እንዲያወጡ አድርገናል። ፋይል ዘግተናል። እሺ መርዛቸውን በደንብ ጎልጉለው እንዲተፉ ማንነታቸውን እንዲያወጡ አድርገናል። እስከዛሬ ጨዋ ሽማግሌ አስታራቂ ይመስሉ የነበሩ ሰዎች ምን ያህል ባለጌ እንደሆኑ አስተፍተናቸው ማንነታቸው እንዲታወቅ አድርገናል። ጨርሰናል። ፋይል ዘጋን። እኛ ጊዜ የለንም ከዚህ በላይ መንዛዛት ምናምን። እሺ አንድ ሰው ሀቢባ አስተዋውቂልኝ ሲል ክፈል ነው የምለው። ማንንም ሰው ክፈል፣ ምንም በርበሬም ሽጪ ጨርቅም ሽጪ ካፍለሽ አስተዋውቅልሻለሁ። በነፃ የለም። ጊዜን መስዋዕት አድርጌ መሰለኝ እዚህ ጋር እየተሰደብኩ ቁጭ ብዬ የፈመስኩት ከነዘር ማንዘሬ ከነ ልጄ ሳይቀር ተሰድቤ ከፈመስኩ በኋላ እናንተ ተነስታችሁ ለምትሸጣችሁ አትርፋችሁ ሀብታም ለምትሆኑበት እኔ በነፃ ላስተዋውቅላችሁ። ትገለበጣላችሁ። በነፃ ለማንም አላስተዋውቅም። ስራዬ ማስታወቂያ ነው። ስራዬ ጌም ነው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ ካላመጣ እንላቀቅም። አሁኑኑ ማስረጃውን ለጥፎ ቪዲዮ ይስራልኝ። ቤቴ አለመምጣት ሙሉ መብት አለው። ማስረጃውን ግን ለጥፎ ቪዲዮ ይስራልኝ። እኔ ቪዲዮን እዚህ ጋር ከፍተዋለሁ ለህዝቡ። ሲምፕሊ ማስረጃ አለኝ ነው አይደል? እጄ ላይ ሀቢባ ያጭበረበረችበት ማስረጃ አለኝ ነው አይደል? በቃ ማስረጃ ይለጥፍልኝ። አትምጣ ቤቴ መብትህ ነው። ማስረጃ ይለጥፍልኝ። ቪዲዮ ስራልኝ። ይሄ የሁላችሁ የኢትዮጵያ ህዝቦች ሆይ ሀቢባ የዘረፈችበት ማስረጃ ብለ ለጥፍልኝ። ያለ ማስረጃ የሰውን ስም ዝም ብሎ አንስቶ ሀቢባ ያጭበረበረችበት ማስረጃ አለኝ። አረብ ሀገር ስላለች ብላችሁ ልትጫኑኝ። አረብ ሀገር ብኖር መብቴን እማቅ ሴት ነኝ። እኔ አንድ ሴት ነኝ። ኦኬ እናንተ ብዙ ብትሆኑ አልፈራችሁም። ሀቅ እስካለኝ ድረስ እስከ መጨረሻው ድረስ እንሄዳለን። አንላቀቅም። ማስረጃ ካላመጣ ማንም እየተነሳ ስሜን እንዲያነሳ ከዚህ በኋላ አልፈቅድም። በጣም የሚያሳዝነው ነገር ማለት ነው የሆንኩላችሁ ያደረኩላችሁ ሰዎች እንዲህ ስትሆኑ ነው የሚያሳዝነው። አንላቀቅም። ማስረጃ ካላመጣ ማንም እየተነሳ ስሜን እንዲያነሳ ከዚህ በኋላ አልፈቅድም። በዛ በጣም ባለጌዎቹን ስምስል ሌሎቻችሁም እየተነሳችሁ እንደዚህ ልትጀምሩ እኔን የምትጥሉ መስሏችሁ ነው። እቁብ ከሰክሰስ ትኬት ከምትቆጥሩ እቁብ ጣሉ። እቁብ ልትጀምሩ ስላሰባችሁ እናንተ ጋር እቁብ እንዲጥሉ ከሰክሰስ አትቆረጡ ትኬት። ይሄ እኮ ምቀኝነት እኮ ነው፣ ቅናት እኮ ነው ይሄ። እናንተ ስላላችሁ አይቆምም ትኬቱ።
አንድ ሰው በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ቆርጦ ባይደርሰው እንኳን አካል ጉዳተኛ ወገኑ ዊልቸር እያገኘ ነው። አካል ጉዳተኛ ወገኑ የስራ እድል እያገኘ ነው። እኔ ንጹህ ስራ ስለምሰራ ንጹህ ስለሆንኩ ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁን ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። ሀቢባ አጭበርብራለች፣ ሀቢባ ዘርፋኛለች እሚል ማንኛውም አካል ደረሰኝ በስሜ ለጥፎ ማስረጃ ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቷ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ፣ ህዝቡ ይጠይቀኝ። ተስማማን? ከዛ ውጪ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን። ስኬቴን እያያችሁ ትቀጥላላችሁ፣ እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንክ ዩ። ማስረጃ አለኛል። ስጠኝ ማስረጃው። የጠበቅኩ ነው። ካልበለዚያ ይመን ሶሪ ማስረጃ የለኝም። ቀንቼ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ኢንቨርስ ስላገኘች ቀንቼ ነው። ይቅርታ። ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው። በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው ብሎ ምን ይበልልኝ፣ ይመንልኝ። ማስረጃ ከሌለው ማስረጃ ካለው ይለጥፍ፣ ማስረጃ ከሌለው ቀናቱን ይመንልኝ። እኔ ምንም እየጠየኩ አይደለም፣ ማስረጃ ነው እየጠየኩ ያለሁት። ማስረጃ አለቀ። ኢትዮጵያ የመጣው ጊዜ እንደዛ ሰክሰስን አስተዋውቂኝ ስትለኝ የነበረው ለምንድን ነው? የኛ እንትን ጊዜ ለምን አልተጠራውም ብለህ እኮ አኮረፍክ። እጣ ሲወጣ እህቶቼ መዳም ቅመሞች ቤት ሲያገኙ ተገኝቼ አብሬያቸው መደሰት ፈልግ ነበር፣ ለምን አልጠራችሁኝም ብለህ እኮ አኮረፍክ። ሳሪቲ ቤት ገዝት ላይ ገብተህ እኮ ቅሬታ አቀረብክ። ለእኔም እኮ አልከኝ በአካል ስንገናኝ ኢትዮጵያ። ሞክራችሁ ሳይሳካላችሁ ሲቀር በቅናት የሰው ስም ማጥፋት አይከብድም? ሼም ነው፣ ያሳፍራል በጣም። ካንተ ግን ይሄን አልጠብቅም ነበር። ኔቨር። እኔ ከማንም ጋር በውስጥ አላወራም። አስመሳዮች ናቸው። በውስጥማ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጎለት ሀቢባ አታይም ብለው ነበር ከኋላ ሲያሙኝ የነበሩት። እድሜ ለስክሪን ሪከርደሮች። ሙሉ አካል ካለሽ፣ ጤነኛ ከሆንሽ ባዶ እጅሽንም ከዜሮ ህይወትሽን መጀመር ትችያለሽ። ግዴታ እየተበደልሽ ደስተኛ ሳትሆኚ እያለቀሽ መኖር የለብሽም። የትኛዋም ሴት የተማርሽውን ያልተማርሽውን፣ የተማረ በእውቀቱ ይቀጠራል፣ ያልተማረ በጉልበቱ ይቀጠራል። ጤነኛ እስኮንሽ ድረስ መስተንግዶም ተቀጥረሽ ትሰሪያለሽ። ምንም ነገር እስኪያልፍ ድረስ አረብ ሀገር መተሽ ሰርተሽ ህይወትሽን ትቀይሪያለሽ። ብቻ ራስሽን ከመገዛት ከባሪያነት ማዳን ተከብረሽ መኖር አለብሽ ትዳርሽ ላይ። እውነት አመሰግናችኋለሁ በጣም ስለኔ እንደዚህ ስላሰባችሁልኝ። ቴንክ ዩ ሶ ማች። መልካም ሰው ነሽ፣ ምንም አትሆኚ። አሜን። በጣም አመሰግናለሁ። ወለደች እያሉ ነበረ መስሏቸው ነው። ማሬ ካታር መጥተህ ነው ገንፎ የምትበላው? እውነት አንዴ ምንም ችግር የለውም እንመጣለን። አቡዳቢ ድረስ መጥተህ ሙያዬን ቀምሰሃል አይደለ ተስፍሽ? እውነት ነው በእውነት። ስለዚህ አሁን ስወልድ ካታር መጥተህ እኔ ቪዛና ትኬቱን ልካለሁ። ካታር መጥተህ ነው ገንፎ የምትበላው። ይኸውላችሁ ሪከርድ አድርጉልኝ ሪከርደሮች። ቪዛና ትኬት ልካለች። መጥተህ ነው ገንፎ የምትበላው። በእውነት እመጣለሁ። እኔ ቃል በተግባር እንዴት ነሽ? ደህና ነኝ። እንዴት ነህ ተስፍዬ? አለው ሁሉ መልካም ነኝ።